ኳስ እንደ እሳት ሲፋጅ ሜዳው በጭንቀት ሲናወጥ ተመልካች በጉጉት ትንፋሹን ሲውጥ በዚህ ሁሉ ግርግር መካከል አንድ ሰው ብቻ ይረጋጋል። እሱ ጋር ኳስ ስትደርስ ዓለም ቆም ብላ ታያለች። የእግር ኳስን ሕግ ሽሮ የራሱን ሕግ የሚጽፈው የጥበብ ሰው ኔይማር። ይህ ሰው ተራ ተጫዋች አይደለም። ኳስ በእግሮቹ ስር ስትገባ አቅጣጫዋን ብቻ አይደለም የምትቀይረው ታሪክንም እንጂ። ተከላካዮች በግራ ሲጠብቁት በቀኝ መውጫ የለውም ሲባል በመርፌ ቀዳዳ የሚያህል ክፍተት ፈጥሮ ሲሾልከው ያኔ እግር ኳስ ጨዋታ መሆኑን ያበቃና ጥበብ ይሆናል። ኳስን ያስጨፍራታል፣ ተቀናቃኞቹን ያፈዛቸዋል። የብራዚልን የሳምባ ምት ከተፈጥሮ ሕግ ጋር አዋህዶ በሜዳ ላይ ሲደንስ እንኳን የሰው ልጅ ኳሷ ራሱ በፍቅር የምትወድቅ ይመስላል። የእግሮቹ ፍጥነት፣ የሐሳቡ ጥልቀትና ያ የማይታመን የማታለል ችሎታው ኔይማርን የእግር ኳስ ገጣሚ ያደርገዋል። ትናንት ምሽትም በሳንቶስ ቤት የሆነው ይሄው ነው። ገጣሚው ኔይማር 3 ስንኞችን ቋጥሯል። በጉዳት ህመም ውስጥ ሆኖ ስጋው እየደከመ መንፈሱ ግን እየበረታ የማይታመን ሃትሪክ ሰርቷል። ሳንቶስ 3 ተጋጣሚው 0። ይህ ለኔይማር ዝም ብሎ ጨዋታ አልነበረም። የልጅነት ክለቡን ከወራጅ ቀጠና ከሞት አፋፍ የመታደግ የሞት ሽረት ትግል እንጂ ህመሙን ዋጥ አድርጎ ለክለቡ ህልውና የተዋደቀበት ታሪካዊ ምሽት። አሁን ለሳንቶስ ህልውና የቀረው አንድ የአቻ ውጤት ብቻ ነው። ነገር ግን በሜዳው ላይ ያለው ተስፋ ውጤቱ አይደለም። ተስፋው ይህን ውጤት ሊያመጣ የሚችለው አስማተኛው ልጃቸው ነው። ኔይማር የሳንቶስ ዘላለማዊ ንጉስ።